What's up YouTube? How y'all doing? This ናቸው welcome back ብያለሁ። ከረዥም ቆይታ ጊዜ በኋላ ወደ ዩቲዩባችን ተመልሰናል ማለት ነው። ለዛሬው ግን ከተለያዩ ሶሻል ሚዲያዎች ላይ የሰራኋቸውን ጥያቄዎችን ይዤላችሁ የመጣሁት ማለት ነው። በሚገርም ሁኔታ ቲክቶክ ላይ ከ200 በላይ የሚደርሱ ሰዎች የተሳሳቱት ነው አንድ ጥያቄ ማለት ነው። ተመሳሳይ ጥያቄዎች ናቸው። እነሱ የተሳሳቱት ናቸው። አምስት የተለያዩ ጥያቄዎችን አጠቃላይ 15 ጥያቄዎችን ይዤላችሁ መጥቻለሁ። ከ15ቱ ስንት ታገኛላችሁ? እስኪ እንግሊዝኛችሁን ፈትሹ። ጥያቄዎቹ ቀላል ይመስላሉ፣ ነገር ግን በየቀኑ የምንጠቀማቸውና በጣም ብዙ ሰውን የሚሸውዱ ስለሆነ ለእናንተም ትምህርት ይሰጣችኋል። ጥያቄ ብቻ ደግሞ አይደለም ያመጣውላችሁ። ምንድን ነው ያመጣውላችሁ? ኤክስፕላኔሽን አለ። በደንብ እያብራራው እየጻፍኩ ነው ያሳየኋችሁ ማለት ነው። እንደምትወዱ ተስፋ አደርጋለሁ። ቪዲዮዎቻችንን የምትወዱ ከሆነ የዩቲዩብ ቪዲዮአችን እንድንቀጥል እንድንበረታታ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ጻፉልኝ። ፕላስ ደግሞ ላይክ በተኗ መጫን እንዳትረሱ ማለት ነው። ላቪዮ ኦሲ ኔክስት ታይም ወደ ጥያቄ። እስኪ በእንግሊዝኛ እሷ አትወደኝም ነበረ በሉኝ። ቀላል የሚመስሉ ጥያቄዎች ናቸው፣ እንዳትሸወዱ ቀስ ብላችሁ ተመልክቷቸው። እሷ አትወደኝም ነበር። ኤ ሺ ዳዝንት ላቭ ሚ፣ ቢ ሺ ዲድንት ላቭድ ሚ፣ ሲ ሺ ዲድንት ላቭ ሚ ኤንድ ዲ ሺ ወዝንት ላቭ ሚ። ዊች ዋን ኢዝ ዘ ኮሬክት ዋን? ትክክለኛ የትኛው ነው? እዚህ ጋር በደንብ ልብ ማለት ያለባችሁ ይችኛዋን ቃል ነው፣ ነበረ የምትለዋ ማለት ነው። ነበረ የምትለዋ ቃል ምን ነው የምታሳየን? we're talking about ስለ ፓስት እንደሆነ ያሳየናል ማለት ነው። ስለ ፓስት ስላለፈ ነገር ነው እያወራን ያለ ነው። ፕላስ ደግሞ ኔጌቲቭ ነው። ኔጌቲቭ አድርገን ስላለፈ ነገር ስናወራ ብዙ ጊዜ ምን እንጠቀማለን? ዲደንት ካልን በኋላ ግን ፕላስ ምንድን ነው? ቤዝ ቨርብ ነው የምንጠቀመው። ቤዝ ቨርብ ማለት ነው እንጂ ፓስቱ አንጠቀም። ሁለት ፓስቶችን አንድ ላይ መጠቀም ስለማንችል ማለት ነው። ኤን ስንመለከተው ሺ ዳዝንት ላቭ ሚ ይላል። ሺ ዳዝንት ላቭ ሚ አለም ማለት አሁን ነው አትወደኝም እያልኩ ያለሁት። አትወደኝም ስትሉ ሺ ዳዝንት ላቭ ሚ ስላላችሁ፣ ግን አትወደኝም ነበር ሲሆን ግን ይቀየራል። ቢን ስንመለከት ሺ ዲድንት ትክክል ነው። ላቭድ አለ እዚህ ጋር፣ ይቺ መኖር አልነበረባትም ማለት ነው። ሲን ስንመለከት ሺ ዲድንት ላቭ ሚ አትወደኝም ነበር ለማለት ስትፈልጉ ሺ ዲድንት ላቭ ሚ ብላችሁ መግለጽ ትችላላችሁ ማለት ነው። ግድ ነምበር 2 ትናንት አልደወለልኝም ወይም እሱ ትናንት አልደወለልኝም ለማለት ስትፈልጉ እንዴት ትጠቀማላችሁ? he hasn't called me yesterday, B he didn't call me yesterday, C he didn't call me yesterday and D he hasn't called me yesterday. ትናንት የሚለው ነገር አሁን ምን ያሳየናል? ፓስት መሆኑን ያሳየናል። አልደወልልኝም ሲሆን ደግሞ ኔጌቲቭ። ስለዚህ ምን እንላለን? he didn't call me yesterday፣ ትናንትና አልደወልልኝም ብላችሁ መናገር ትችላላችሁ ማለት ነው። ኤክሰለንት። ነምበር 3 እሷ እዚህ ትሰራለች በሉኝ እስኪ። ወይ ደግሞ እዚህ ነው የምትሰራው ለማለት ስትፈልጉ እንዴት ትላላችሁ? እዚህ ነው የምትሰራው ለማለት ስትፈልጉ A she is working here every day, B she works here, C she work here and D she working here. የሆነ ነገር ፐርማነንት ስራዎች ለመናገር ስትፈልጉ ፐርማነንት ጆብ ፐርማነንት ጆብን ለመናገር ስትፈልጉ ቋሚ የሆነ ነገርን ለመናገር ስትፈልጉ የምትጠቀሙት የቴንስ አይነት ምንድነው? ሲምፕል ፕሬዘንት ነው የምትጠቀሙት ማለት ነው። ሲምፕል ፕሬዘንት ከተጠቀማችሁ ደግሞ ባለፈው ምን ብለናል? ሺ ሂ ኤት ከሆነ ቀጥሎ የምትጠቀሙት ቨርብ ላይ ምን መጨመር አለባችሁ? ኤስ ወይም ኢኤስ መጨመር መቻል አለባችሁ። ስለዚህ ሺ ወርክ ሂር ሳይሆን ሺ ወርክስ ሂር ብለን እንገልጻለን ማለት ነው። ቢ ኢዝ አወር ኮሬክት አንሰር። ነምበር 4 አሁን እራት እየበላሁ ነው። አሁን እራት እየበላሁ ነው። A I eat dinner now, B I am eating dinner now, C I eating dinner now and D I am eat dinner now. All right. አሁን እየበላሁ ነው የምትለው ይቺ የምትለዋ ነገር ምንን ታሳየናለች ማለት ነው? እያወራንበት ያለ ነው ስለ አሁን እያወራን የምንጠቀመው ሜቴንስ አይነት ፕሬዘንት ኮንቲኒየስ ይሆናል ማለት ነው። ፕሬዘንት ኮንቲኒየስ ቴንስ ከሆነ ደግሞ መጀመሪያ ምንድነው የምናደርገው? ስለ እኔ እያወራን ስለሆነ መኖር አለበት። ከዛም ፕላስ ቨርብ አይንጂ መኖር አለበት ማለት ነው። አይ አም ብለን ነው ቨርብ አይንጂ ምናስቀምጠው። ስለዚህ አይ አም ኤቲንግ ዲነር ናው የምትለዋ ትክክል ትሆናለች ማለት ነው። ኤክሰለንት። ነምበር 5 ትናንት እሷን አየኋት። A I have seen her yesterday, B I saw her yesterday, C I had seen her yesterday and D I seen her yesterday. Which one is the correct one? ትክክለኛው መልስ እናንተ የዚህን ኮሜንት ሴክሽን ላይ ጻፉልኝ። እስኪ በእንግሊዝኛ ደስተኛ አልነበረችም በሉኝ። አልራይት ሸዋሽ ስለሆኑ በደንብ ተረጋግታችሁ መልሱልኝ። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ሳይሆን የምሰራው የደረሳችሁ ሰዎች በደንብ እንድትረዱ ስለሆነ እናንተ ላይክ፣ ፌቨራይት እና ኮፒሊንግ ማድረጋችሁን እንዳትረሱ ማለት ነው። ስለዚህ ደስተኛ አልነበረችም ስንል A she didn't happy, B she isn't happy, C she wasn't happy and D she doesn't
happy. alright እዚህ ጋር አሁን happy ወይም ደግሞ ደስተኛ የምትለዋ ቃል ናት important so happy የምትለዋ ቃል ምንድናት ናት happy so happy is an adjective አይደለ happy ምንድነው adjectiveአችን ነው ማለት ነው adjectiveአችን ነው adjective so adjective በሚሆንበት ጊዜ መጠቀም የሚኖርብን ምንድነው ማለት ነው ገላጭ ስለሆነ እሷ ነች ነው እያልን ያለ ነው አይደለ መሆን ያለበት ምንድነው verb to be መጠቀም ይኖርብናል ማለት ነው verb to be በዚህ አይነት ኬዝ ደግሞ በሁለት እንክፈለው ስለ አሁን ስናወራና ስላለፈ ነገር ስናወራ ለምሳሌ እሷ አሁን ደስተኛ ናት ለማለት ብንፈልግ ምን እንላለን she is happy እንላለን excellent ደስተኛ ነበረች ለማለት ከፈልጋችሁ ደግሞ ምን ትላላችሁ she was happy እንላለን አይደለ ደስተኛ ነበረች እያለን አሁን ግን ጥያቄው የሚለው ምንድነው ደስተኛ ምን አልነበረችም እያለን ነው የተናገርነው ያለ ነው ማለት ነው ስለዚህ was የሚለውን እንጠቀምና ምን እንላለን she wasn't happy እሷ ደስተኛ አልነበረችም እያለን እናወራለን ማለት ነው ስላለፈው ቢ ለምንድን ያለው ነው she isn't happy ካልን ስለ አሁን ስሜቷ ነው እያወራን ያለ ነው አሁን ደስተኛ አይደለችም ለማለት ከሆነ she isn't happy እንላለን ነገር ግን ሌሎቹ didn't does የሚሉት ግን ለምን አልሆነው adjective ጋር ስለማንጠቀማቸው ማለት ነው excellent ስለዚህ መልሳችን ሲ ይሆናል number 2 እሱ ስራውን አያውቅም እሱ ስራውን አያውቅም a he isn't know his job b he doesn't know his job c he hasn't know his job and d he don't know his job alright so አሁን ኔጌቲቭ ለማድረግ ነው እየሞከርን ያለ ነው ምን አይነት ቴንስ ነው ይሄኛው simple present tense ነው አይደለ present simple so present simple ላይ ኔጌቲቭ ለማድረግ ስትፈልጉ ምንድነው የምታደርጉት ሳብጀክታችሁ መጀመሪያ ታስቀምጣላችሁ ከዛም በኋላ do ወይም does ታመጣላችሁ ከዛን not የሚለውን ትጨምራላችሁ ማለት ከዛም በኋላ base verbaችሁን ታስቀምጣላችሁ plus base verb ታደርጋላችሁ ማለት ነው so do እና does ልዩነታቸው ምንድነው ካልን does የሚለውን የምንጠቀመው ለሺ ለሂ እና ምን ለኢት ይሆናል ማለት ነው so እዚህ ጋር አሁን ሳብጀክታችን ምንድነው he ስለሆነ ምን እንጠቀማለን does የሚለውን እንጠቀማለን ማለት ነው ስለዚህ he does not የሚለውን እንወስዳለን ማለት ነው he does not know his job የሚለው ትክክለኛው መልሳችን ይሆናል ማለት ነው excellent number 3 እቤት ውስጥ የለም በሉኝ እስኪ እሱ እቤት ውስጥ የለም ስትሉስ እንዴት ትሉኛላችሁ a he doesn't at home b he isn't at home c he hasn't at home and d he don't at home okay here it is እዚህ ጋር ቤት ውስጥ የምትለዋ ነገር ወይ ደግሞ at home የምትለዋ ነገር ምንን ያሳየናል we're talking about location እያወራን ያለ ነው ማለት ነው location ስለ መገኛ ነው እያወራን ያለ ነው ማለት ነው ስለ ሎኬሽን በመናወራበት ጊዜ ደግሞ የመጠቀም ያለብን ምንድነው verb to be መጠቀም ይኖርብናል ማለት ነው is am ወይም are in the present time ላይ ከሆነ ማለት ነው ስለዚህ ይሄን መጠቀም ካለብን ደግሞ he ከሆነ ምን ነው የሚወስደው is አይደለ he isn't at home እንላለን ማለት ነው he isn't at home እሱ ቤት የለም እሱ ቤት አለ ቢሆን ኖሮ ምን እንላለን ማለት ነው he is at home ትሉ ነበር ማለት ነው excellent number 4 ስራውን ጨርሰሃል ብላችሁ ጠይቁኝ እስኪ ስራውን ጨርሰሃል ብላችሁ ጠይቁኝ a did you finish the work b have you finished the work c are you finished the work and d do you finish the work alright እዚህኛው ደግሞ ትክክለኛው መልስ እናንተ ኮሜንት ሴክሽን ላይ ጽፉልኝ ፈልጋለሁ እንግሊዝኛ መማር ከፈልጋችሁ ሁለት አይነት ኮርሶች አሉን ለጀማሪዎች የሚሆን ከመጀመሪያው ጀምራችሁ መማር ትችላላችሁ ወይም ደግሞ ሌቭላችሁ ጥሩ ላይ ሆኖ መስማት መረዳት ትችላላችሁ ነገር ግን ማውራቱ የሚያቅታችሁ ከሆነ እሱ ደግሞ የስፒኪንግ ኮርስ የ3 ወር አለላችሁ እሱን ጆይን ማድረግ ትችላላችሁ ማለት ነው ዴፊኒትሊ እንግሊዝኛችሁን መቀየር ትችላላችሁ ማለት ነው ኮንታክት ማድረግ ከፈልጋችሁ ባዮ ላይ ባለው ስክሮች ወይ ደግሞ ቀጥታ ቲክቶክ ላይ ባለው ሜሴጅ ላይ ቲክቶክ ውስጥ ባዮችን ላይ ገብታችሁ ዲኤም ብታደርጉልን እንመልስላችኋለን ማለት ነው thank you for the support love you all I'll see you next time bye bye የኔ እንግሊዝኛ ከአንተ እንግሊዝኛ ይሻላል ስትሉ እንዴት ትላላችሁ በእንግሊዝኛ a my English is better than your b my English is better than yours c my English is better than your and d my English is more better than yours
alright እዚህ ጋር ልብ ማለት ያለባችሁ እያወዳደርን ያለነው ነገር ሁለት ነገሮች ናቸው ምንና ምን ነው እያወዳደርን ያለነው እንግሊሽ እና እንግሊሽ ነው በቃ የኔን እንግሊዘኛና የናንተን እንግሊዘኛ ነው እያወዳደርን ያለነው ማለት ነው ሶ የኔ እንግሊዘኛ ከአንተ ስንል ዩ ካልን ከአንተ ከሰውየው ነው እያልን ያለነው ማለት ነው ስለዚህ ኤ አይሆንም ማለት ስለዚህ የኔ እንግሊዘኛ ከአንተ እንግሊዘኛ ለማለት ስትፈልጉ የአንተ የሆነ ነገር ንብረትነትን ለማሳየት ስትፈልጉ yours የሚለውን ተጠቀማላችሁ ማለት ነው ስለዚህ my english is better than yours ብላችሁ ትመልሱልኛላችሁ ማለት ነው መልሳችን B ይሆናል ማለት ነው number 2 ሀና እና እኔ ወደ ገበያ ሄድን A Hannah and me went to the market B me and Hannah went to the market. C. Hannah and I went to the market. And D. I and Hannah went to the market. Alright. እዚህ ጋር ልብ ማለት ያለባችሁ የመጀመሪያው subject pronounዎችን ማወቅ መቻል አለባችሁ። subject pronoun ምንላቸው? subject pronouns ምንላቸው ማወቅ አለባችሁ። subject pronouns ማለት በሳብጀክት ቦታ ላይ ወይ ደግሞ በባለቤትነት ቦታ ላይ የሚቀመጡልን ነው። ስለዚህ ስለኔ ከሆነ ማወራው አይ የምትለዋ ናት subject pronounናችን። ስለዚህ እዚህ ጋር ሚ ያለበት አይሆንም ሁለቱ ማለት ነው። ሁለቱን ኤክስ እናደርጋለን። በመቀጠል ትንሽ የሚያሳስተን ይሄኛው ነው። ሲና ዲ ላይ ሃና ኤንድ አይ ነው የሚባለው ወይስ አይ ኤንድ ሃና ነው የሚባለው? ሰው እንግሊዘኛ ላይ ስለ ሁለት ሰዎች ስንጠቅስ መጀመሪያ ያኛውን ሰውዬ ነው መጥራት ያለብን። ከትህትና አንፃር ከየትኛውም አንፃር የትኛው ነው መጥራት ያለብን? ያኛውን ሰውዬ ነው መጥራት የምንችለው ማለት ነው። ኢትስ ሩል ነው፣ ህግ ነው። ስለዚህ ምን እንላለን ማለት ነው? ሃና ኤንድ አይ ዌንት ቱ ዘ ማርኬት ብለን እንመልሳለን። ሲ ኢዝ አወር ኮሬክት አንሰር። ጉድ ነምበር 3 ወደ ስራ እየሄድኩ ነው። ኤ I am going to work. B. I am going to job. C. I am walking to my job. And D. I am traveling to job. እሺ እዚህ ጋር አሁን work እና job የሚሉ ሁለት ቃላቶች አሉ። work የሚለውን እንደምን መሰላችሁ የምንጠቀመው? used as a destination እንደ destination like place ምናምን ስንፈልግ የምንገልጸው ነው። job ደግሞ ፖዚሽንን ለመግለጽ ስንፈልግ ፖዚሽን ወይም ደግሞ ፕሮፌሽን you hold እናንተ ያዛችሁ ፕሮፌሽን ለመግለጽ ፈልጉ ነው ጆብ የምትለውን ቃል የምትመርጡት ማለት ነው። ስለዚህ መልሳችን ምን ይሆናል? I am going to work የሚለው A is our correct answer. Good. Number 4 ስልኬን እየፈለኩ ነበር። A. I was finding my phone. B. I was looking for my phone. C. I was searching for my phone. And D. I was seeking my phone. good የሆነ ቃል ጠፍቶባችሁ እየፈለጋችሁት መሆኑን ለመናገር ስትፈልጉ የምትጠቀሙት looking for የሚለው ነው። ለምሳሌ አሁን ላይ እየፈለጋችሁት ከሆነ I am looking for ትላላችሁ አሁን እየፈለጋችሁ ከሆነ። ነገር ግን እየፈለኩ ነበር ብላችሁ ስለ past ከሆነ እንደምታወሩት I was looking for my phone ብላችሁ መመለስ ትችላላችሁ። B is our correct answer. Excellent. Number 5 the last question እንግሊዘኛ ለመማር እፈልጋለሁ። መማር እፈልጋለሁ የሚሉት ያዝልኝ። እንግሊዘኛን መማር እፈልጋለሁ ስትሉ እንዴት ትላላችሁ? A. I want learning English. B. I want to learn English. C. I want learn English. And D. I wanting to learn English. Which one is the correct one? ትክክለኛው መልስ እናንተ ኮሜንት ሴክሽን ላይ ጻፉልኝ። እንግሊዘኛ ደግሞ የምር መማር ከፈለጋችሁ ሁለት አይነት ኮርሶች አሉን። የመጀመሪያው ከመጀመሪያው ከቤዚክ ከታች ጀምሬ ነው መማር የምፈልገው ምንም ቤዙ የለኝም ለምትሉን ሰዎች ከመጀመሪያው ጀምረን እናስተምራችኋለን። ሌሎቻችሁ ደግሞ መስማት ትችላላችሁ፣ ነገር ግን ማውራት አትችሉም። ትረዳላችሁ፣ ሰው የሚለው ይገባችኋል፣ ስራ ቦታ ሲያወሩ ትሰማላችሁ፣ ሰው የሚያወራው ሁሉ ትረዱታላችሁ። ነገር ግን እናንተ ለመናገር ስትፈልጉ ንቅ የሚያደርጋችሁ ነገር አለ። ለሱ ደግሞ የ3 ወር የስፒኪንግ ኮርስ አለላችሁ። እሱን ጆይን ማድረግ ትችላላችሁ ማለት ነው። ይሄን ኮርስ ጆይን ለማድረግ ከፈለጋችሁ ቀጥታ እዚህ ቲክቶክ ላይ ዴም ወይ ደግሞ ልክ ፕሮፋይላችሁን ስገቡ ሜሴጅ የሚል ይመጣላችኋል አይደለ? ፎሎ ካረጋችሁን ሜሴጅ ላይ ገብታችሁ ብጽፉልን እናወራችኋለን። ወይም ደግሞ ባዮ ላይ ባለው ስልክ ቁጥሮች ደግሞ ኮንታክት ልታደርጉን ትችላላችሁ። Thank you for watching Brian English. Love you all. Thank you for the support. Bye bye.